ዩኒቨርሲቲ ሲገቡ ህይወት ሊቀየር ነው ይላቸዋል። ግን ማንም ሰው ስለ መጀመሪያ ዓመት ድንጋጤ፣ ስለ እንቅልፍ ማጣትና ስለ ግቢው ግርግር አስቀድሞ አይነግራችሁ። አንድ ሙሉ ዓመት ቁጥር የሌላ ፈተናዎች እናም ሙሉ በሙሉ የተቀየረ ማንነት። ዛሬ የአንደኛ ዓመት የዩኒቨርሲቲ ህይወቴን በይፋ አጠናቅቄያለሁ። እውነታውን ለመናገር ግቢ ከመግባቴ በፊት የነበርኩት እኔና አሁን እዚህ የምታዩት እኔ ፍጹም የተለየን ሰዎች ነን። ሁኔታው ከጠበቁት በላይ ነበር። ያጋጠሙኝን እውነተኛ ጉዞ አሁን እነግራቸዋለሁ። ወደ ቻናሌ እንኳን በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉዟችን ከመጀመሪያ ቀን እንጀምራለን። ለመጀመሪያ ጊዜ ዩኒቨርሲቲ ሲገቡ ወደ አዲስ ዓለም የገባችሁት ነው የሚመስለው። ትልቁ ለውጥ ግን የግቢው ስፋት ወይንም የህንፃዎች ብዛት አይደለም፣ ፍጹም ነፃነት ውስጥ መሆናችሁ ብቻ ነው። ጠዋት 2 ሰዓት ላይ ለሚጀምረው ክፍለ ጊዜ ማንም ሰው አይቀሰቅስም። እንድታጠኑ ማንም ሰው አይከታተላችሁም። ህይወታችሁን የምትመሩ በራሳችሁና በራሳችሁ ውሳኔ ብቻ ነው። ይህ ደግሞ በጣም ደስ የሚል ነፃነት ቢሆንም በዛ ልክ ደግሞ ትልቅ ኃላፊነት ይጠይቃል። ቀጥሎ የሚመጣው የአካዳሚካል ሁኔታዎች ናቸው። ሁለተኛ ደረጃ ትምህርት ለዩኒቨርሲቲ ፈተናዎች እና ጫናዎች ሙሉ በሙሉ አያዘጋጅም። ፈተና ከመድረሱ አንድ ቀን በፊት አድሮ ማጥናት ትልቅ ወጥመድ እንደሆነ በፍጥነት ነው የተረዳሁት። የአጠናን ስልቴን፣ ማስታወሻ አያያዝንና ከሁሉም በላይ የጊዜ አጠቃቀም ሙሉ በሙሉ መቀየር ነበረብኝ። በተለይም ግሩፕ ፕሮጀክት ትዕግስትንና ሰዎችን መረዳትን በደንብ ያስተምራል። ግን ያንን ከባድ ፈተና ሁሉ አልፌ ውጤት ሰሌዳ ላይ ጥሩ ውጤት ስታይ የሚሰማ ደስታ ልዩ ነው። ነገር ግን ዩኒቨርሲቲ ስለ ክፍልና ስለ ውጤት ብቻ አይደለም፣ ስለ ሰዎች ጭምር ነው። የራስን ምርጥ ጓደኛ ማግኘት፣ ማታ ለሻይና ለቡና አብሮ መውጣት እና ሌሊት ላይ የማይረቡ ሰፊ ክርክሮችን ማድረግ። እውነተኛ የካምፓስ ትዝታ የሚቀረውም እዚህ ጋር ነው። ከተለያየ ባይልና ቦታዎች የመጡ ሰዎችን ታገኛለህ። በጭንቅና በፈተናዎች መሃል ላይ ደግፈው የሚያቆሙ እነዚህ ጓደኞች ናቸው። በቀጣይ ዩኒቨርሲቲ ለሚገቡ አሁን ትምህርት ላይ ላሉ ተማሪዎች ወሳኝ ምክር ልስጣችሁ። ለመሳሳት አትፍሩ፣ እርዳታ ለመጠየቅም አትፍሩ። ከመምህራንም ይሁን ከጓደኞቻችሁ። መጀመሪያ ዓመት ይቀይራቸዋል፣ ይፈትናቸዋል። ነገር ግን ምን ያህል ጠንካራ መሆን እንደሚችሉ እናም ራሳችሁን በተሻለ መንገድ የሚታዩበት ትልቅ መድረክ ነው። በዚህ ዓመት አብራችሁን ለነበራችሁ፣ ለደገፋችሁና ለአበረታታችሁ ከልብ አመሰግናለሁ። እናንተ የዩኒቨርሲቲ ተማሪ ከሆናችሁ በአንደኛ ዓመት ያጋጠማችሁ ምን ነበር? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዱ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ተጨማሪ የቴክኖሎጂ የህይወት እና የተማሪ መረጃዎች እንዲደርስ ሰብስክራይብ በማድረግ ቤተሰብ ይሁኑ።